እንደዚህ በቀላሉ በቤታችን የሚትቦል ሳንድዊች አብረን እንሰራለን። ሰላም ብሌን እባላለሁ። ሚትቦል ሳንድዊቹን ለመስራት የሚያስፈልጉን ግብአቶች የተፈጨ ቀይ ስጋ፣ የተቆራረሰ ዳቦ፣ ወተት፣ ቺዝ፣ እንቁላል እና ቅመማ ቅመሞች ያለንን መጠቀም እንችላለን። ትንሽ ዘይት ነው የሚያስፈልገን። ወደ መቀላቀሉ አብረን እንግባ። የተቆራረሰውን ዳቦ መጀመሪያ ወተት እንጨምርበትና እንደዚህ አድርገን በደንብ እንቀላቀለዋለን እንዲበስልን ማለት ነው። ልክ እንደዚህ ሲሆንልን ስጋው ላይ እናደርገዋለን ማለት ነው። እንደዚህ ከዛ በኋላ እንቁላል አስኳሏን ብቻ ነው የምንጠቀመው። ቢጫውን ፓርት አንፈልገውም። ቢጫውን ፓርት ብቻ ነው የምንፈልገው፣ ውሃውን አንፈልግም። ነጩን ፓርት እንደፋለን እንደዚህ። ሁለት እንቁላል በቂ ነው። ከዛ የምንጨምረው የተፈጨ ቀረፋ ትንሽ እናደርጋለን። ቅመም ሁላችንም ያለንን በቤታችን መጠቀም እንችላለን። ያን ያህል ችግር የሚፈጥር ነገር አይደለም። ቁንዶ በርበሬ የተወሰነ እናደርጋለን። ትንሽ አዝመሪ ነው። ከዛ ጨው እንደዚህ እንነሰንስበትና ትንሽ ዘይት እናደርጋለን። ከዛ አንድ ላይ በደንብ እንቀላቀለዋለን። እዚህ እስከሚወልን ድረስ በደንብ ከቀላቀልን በኋላ እጃችን ላይ እንዳይጣበቅ እጃችን ላይ ትንሽ ዘይት እናደርግና ይቅርታ ግላብስ ስለሌለኝ ነው፣ ግላብስ ቢኖረን የተመረጠ ነው። በደንብ እጃችን ለመቀላቀል እንሞክራለን። ከዛ በኋላ በዚህ መልኩ ያድቦለቦልን እንደዚህ ያድቦለቦልን ሳህናችን እንዳይዝብን ድጋሚ ዘይት እዚህ ላይ እናደርግና ያድቦለቦልን እንደዚህ እናስቀምጣለን ማለት ነው። ከዛ እስከዛ ዘይታችንን እናግላለን። ዘይታችንን ለኩሰናል። ኦኬ እንደዚህ ሁሉንም አድቦልቡለን ከጨረስን በኋላ በመጠኑ የጋለ ዘይት ላይ አንዳንዷን ከተን እንጠብሳታለን ማለት ነው። ዘይታችን በጣም መዛል የለበትም። ይሄ ይሄው እንደዚህ በዚህ መልኩ መብሰል አለበት። ትንሽ ይቀራል ይብሰልልን። እሱ እስከሚበስል ድረስ ዳቦአችን ላይ ከቻፕና ማዮኔዝ እንደዚህ ቀላቅለን ዳቦአችንን እንቀባለን ማለት ነው። ዛሬ ለአራት ሰው የሚሆን ምግብ ነው የምንሰራው። እንግዲህ አንድ እኔና ወንድም ያለን፣ ሁለቱን ደግሞ ውጪ ላይ ላገኘነው ሁለት ሰዎች ምሳችንን እናጋራለን ማለት ነው። ከዛ እንደዚህ ከዘይታችን ላይ እናወጣና ሶፍት ላይ እናደርገዋለን። ብዙ ዘይት እንዳይኖረው ምግባችን እንደዚህ ይጠነቀቃል ማለት ነው። ሶስ እናዘጋጃለን ማለት ነው። ትንሽ ዘይት እናደርጋለን። የገበታ ቅቤ ካላችሁ የገበታ ቅቤ ቢኖር ይመረጣል። ያው ለዛሬ ስለሌለኝ የገበታ ቅቤ በዘይት ነው የተጠቀምኩት። ከዛ ትንሽ ጋር ሲል የበቆሎ ዱቄት ኮርን ፍሎር ማለት ነው
ይሄን እናደርጋለን። ወተት አስፈልጋለሁ። ከዛ በኋላ እንደዚህ ካረግን በኋላ ይሄንን ወተታችንን እዚህ ላይ እንጨምራለን ማለት ነው። እንዳይጓጉልባችሁ በጣም መጠንቀቅ አለብን። ከዛ ልክ እንደዚህ አይነት ቪው ሲያሳየን ቺዙን እንጨምርበታለን ማለት ነው። ቺዛችንን ከጨመርን በኋላ እንደዚህ እንቀላቅለዋለን በደንብ። በዚህ መልኩ ቆንጆ ሆኖልናል። አሁን ዳቦአችንን እናስተካክላለን፣ ሳንዱሻችንን ማለት ነው። እንደዚህ አድርገን እንደራድራለን። እንደዚህ ቀላልና ምርጥ ምግብ በየቤታችሁ ሰርታችሁ መመገብ ትችላላችሁ። እንደዚህ የሚያምር ሚትቦል ሳንዱች ሰርተናል ማለት ነው። ቺዛችን እንደዚህ እናደርጋለን። ይህን ምግብ ከወደዳችሁትና ከተመቻችሁ ላይክ፣ ኮመንት፣ ሼር ማድረግ እንዳይረሳ። ቀጣይ ቪዲዮአችን ላይ እንድሰራላችሁ የምትፈልጉትን የምግብ አይነት ኮመንት ላይ ጻፉልኝ። አመሰግናለሁ። መልካም ቀን። ይህን የመሰለ ምርጥ በርገር በቤቱ